እንዳሉ አላቀም የሃይማኖት ሰዎች ግን በዚህ በአራተኛው መቶ ክፍለ ዘመን የነበሩ ሊቃውንት ግን በዚህ ጉዳይ ጽሑፍ ጽፈዋል። አንዱ ሊቅ ሲናገር ምንድነው ያለው? ይሄ በነገራችን ላይ ሰው የሚባለው ከዚህ በላይ ነው። ከዛ በታች ነው ተጎታች ነው። ሱቁም ነገር የለው። ለምሳሌ ማስታወቂያ መታወቂያ ስታወጡ ፎቶ ምን እንደሚወሰደው እንዴ ተረታችሁኛ? መታወቂያችን ላይ ያለው ምናችን ነው? ፊታችን ነው አይደል? እግራችን ይሆናል? ሆዳችን ይሆናል? አይሆንም። ሰው የሚባለው እኔ ከዚህ በላይ ነው ያለው ይመስለኛል። ምክንያቱም ብዙዎቹ የመረጃ ምንጮች ከዚህ በላይ ነው። ጆሮ እዚህ ጋር ነው። አምስቱ የስሜት ሕዋሳት አራቱ እዚህ ላይ ነው ያለው። ስለዚህ ሁሉም የተከማቸው መሀል ከተማ ላይ ነው፣ እዚህ አካባቢ ነው። እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ አጥንት ነው ይላል። ይሄ በጣም ጠንካራ አጥንት ነው። እግዚአብሔር ይሄንን ጠንካራ አጥንት እዚህ ጋር ያደረገው ከውስጡ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለው። ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሌር ነው የሚመስለኝ። እንዴት እንደሚጠብቁት አላውቅም። ፕሬዝዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው። የኛ ሀገር መሪዎች ምን እንደሚቀባበሉ አናውቅም። እና አሁን ትልቁ ይሄ ጭንቅላት ቅድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር። ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው፣ ወይም ደግሞ ሊጥ አይነት ነገር ነው ያለው። ይሄ ግን በጠንካራ አጥንት የተከበበው ምክንያት ይላል። አሁንም ቅድሜን በግዕዝ ቋንቋ የተጻፈውን ወደ አማርኛ እየተረጎምኩላችኋለሁ። ክበበ አጽም አለው አጥንቱ። ይሄ ምሽጉን መጠበቂያ ነው። ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም። ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ 40 ፎቅ 30 ፎቅ እየተገነባ ነው አይደል? ያ 40 ፎቅ ያ ረጅሙ 40 ፎቅ ከዚህ ውስጥ ይወጣ ነው። አውሮፕላኑ መርከቡ ምኑ ከየት የወጣ ነው? ከሰው ጭንቅላት የወጣ ነው። እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር። እስመ ውእቱ ምክንያተ ሁሉ ዘይበጽሕ ላዕሌነ ሰናይ ወእኩይ፣ በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር የአእምሮና የህሊና ውጤት ነው ይላል ያ ሊቅ የሚናገር። ለዚህ ነው ሰዎች ለወዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለህሊናቸው አስበው መብላት አለባቸው። አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል ነው የሚባለው? አሲድ ያመነጫል ይባላል። ህሊና ደግሞ ካላነበብንበት አሲድ ያመነጫል። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳይ የሚሆኑት ህሊና ቶሎ ምግብ